ቤተክርስቲያን ለምን ቆመ? መጽሐፍ ለምን ቆመ? መስቀል ለምን ቆመ? ክርስቲያን ለምን ተባለ? ጴንጤ ለምን ተባለ? ኦርቶዶክስ ለምን ተባለ? ካቶሊክ ለምን ተባለ? ሙስሊም ለምን ተባለ? አላህ ያውቀው ሲፈጠር ይሄ ሁሉ አላህ ያውቀዋል። አላህ ይጨነቅ እንጂ በዲን ጉዳይ እኛ ምን አገባን? አመሮልኝ ሰው ከሰው ነው የሚኖረው። ለሰው ብዬ እንደ በግ ታረደ ነበር። ሐቂቃ ነው ማለት ሰው ይሻላል። ሰው አምሳያ የለውም። ሰው አይንካህ እንጂ እንዲህ አይነት ቦታዎች ላይ እንደ ቆሌ ምናምን ሲጠቀማቸው የነበሩት ቦታዎች ላይ ዛሬ መስጂድ ገንብቶ ሰዎችን በዲን ማስተማርና ማነጽ ነው ትልቁ ዓላማው። ከዚህ አይነት ህይወት ወጥቶ ወደ መስጂድ ልጆችን ወደ ተርቢያ ወደ ተውሂድ እዚህ ምን እያረክ ነበር? ኢባዳ እያረኩ ነው። ኢባዳ እያረክ ነው? አሩ በመደበከሩ አሩ በመደበከሩ ኢባዳ ነው። በአማርኛ ንገረዋ። እሱ ጉራገኛ አይችልም። እመሄድበት ቦታ ሳጣው ዓለም ሁሉም አላህ ይወደደው፣ ምድርም ይወደደው። አላህ ማይረግማን መሬትም አይረገማን። አላህ መሰል በዚህ አጋጣሚ አሁን ወንድማችን ፈድሉ ሙዘሚል ይባላል። ፈድሉ ሙዘሚል አሊ ሀቢብ እንግዲህ በአጋጣሚ እንደዚህ እዚህ ቦታ ላይ እንግዲህ ኢባዳ እያረኩ ነው አሉን። አልሐምዱሊላህ መልካም ነው። ይሄ ልጅ ስሙ ማን ነው? ዚያድ ማን ነበር? ኑረዲን ማ ሰይድ ባረከላህ። መልካም አብሽር። አንተ እንዴት ነው ራሐት ደስታ ታገኛለህ? ብቻ ነው ኢባዳ ስታረግ ከጀማ ጋር ቢበልጥ እናንተ ስትመጡ ጨመር يشرف خلقنا والله لازم ما شاء الله والله لازم ጀማ ሲገኝ ይጨመራል። ማሻአላህ ዋርካውም ደስ ይለዋል፣ ምድሩም ደስ ይለዋል፣ አላህም ደስ ይለዋል። ሰው ጥላ አይልም አላህ። ሰው ጥላ ይላል። ሰው ውደድ ነው የሚለው። በጩቤም ቢወጋ ውደደው እቀፋው። እኔ ልፈትንህ እችላለሁ ነው የሚለው አላህ ሱብሃንአላህ። እናንተ አመጣልኝ አላህ አልሐምዱሊላህ ነው በቃ። እኛም በማግኘታችን ደስ ያርገን አላህ ደስ ያስበላችሁ። የሄዳችሁበት መቁል አላህ ያርገው። ምንም ሽሙር ስሮክ እንዳይነካችሁ። አሜን። ኢትዮጵያ ሰላም፣ መንግስታችን ሰላም። አሜን። እናመሰግናለን። አብሽር አንተንም አላህ አጅርን በሙሉ ይሙላልህ። አሜን። ደስተኛ አላህ ያርገው። እኔ እናንተ ካላችሁ አይበቃኝ አላህ አላህ ምን ነው? እኔ ከአላህ አልኖርም እኮ እኔ የምኖረው ከህልቁ እኮ ህልቁ ባይኖር እኔ ወዳቂ ነኝ አይደለም እንዴ? አላህ ሲጠብቀኝ ዱንያ አልፈልገውም። ዱንያ ህዝቤን ይውሰድ ይጠቀምበት። የአኺራውም ያ ዱንያ